ሊቨርፑልና ሻሺ ሀያል ናቸው። በዋንጫም እንግዲህ ተጋርተዋል። ተጫዋችን እምሽክ አርጎ በመብላት ከሻሺ ጋር ተጋርታል። ብራዘር አንተ የተጫዋች እስካባተር ማን አባሰ ነው ከሆነ በየቀኑ እየመጣ ያንተን ጥሩ ነገር ማወራው ካልተ አንተ የሚበላ ተጫዋች ማታቅ ተጫዋች ቪርትዝን ትበላለህ። አስቸገረን እኮ ይኸው ለሀገራችን ጨዋታ 9.3 77 ደቂቃ ነው የተጫወቱ። ብራዘር ያደረጋቸውን ቁጥራዊ መረጃዎች ስታይ ኡኖ የምትለው እንግዲህ ያው በቃ ወንድም ዩናይትድ እምሽክ እንደሚያደርገው አንተ እኔ ዩናይትድ እኮ እስኮ የ150 ሚሊዮን እኮ ተጫዋች አልበላ። አንተ ግራይንደር ዘርዝረ ለቀቅኩ አይደል? ይሄ ልጅ ወላሂ አንተ ይሄን መተታም ቋጣሪ ሲጀመር እኔ በተጫዋቾች ገጫገጫ ነው የመጣው ሲመስለኝ ቤስት 11 አጋጭቷል ለዚህ ዝውውር። በቃ ለዛ ነው ፋይናንሻል ችግር ውስጥ የሚያልገባሽው እና አሲስት የሚያደርጉለት በእነሱ ገንዘብ አምጥተው አንተ ኮምባይነር ይቺ ደግሞ በእናት ለፍታ ኬርኬስ ከሚባል ተጫዋች ጋር ደደብ ጋር አጣምሮት ማለት ነው። ይኸው እያለቀሰ ሲወጣ ኤኪቲኬ እንግዲህ ያው ማበረታታቱን ቀጥሏል። ባለፈው ቪርትስን የተጫወከበትን ማሊያ ስታይ ብሎት ነበር። አሁን ደግሞ እንኮራባሃለን ወንድሜ፣ ሁሌም እንኮራባሃለን ወንድሜ የሚል እንግዲህ ኮመንት ጽፎለታል። ስፖዝ ላይ እንግዲህ ሙሉ ደጋፊውን ማለት ነው ጥሩ ስሜት ላይ ሳይሆን እያለቀሰ እየጨበጠ ነበር እየወጣ ነበር። ምን አይነት ትዕግስት ነው! ሰው እኮ ሲበሳጭ አንድ ሰው አይጨብጥም። ይሄ እያለቀሰ ሙሉ ደጋፊ እየጨበጠን ይወጣውና ያቺን ፎቶ ነው የለቀቀው። አንተ የተጫዋች ኮምባይነር ነህ ከዚህ በኋላ ማለት ነው።